ኤርሚ ጋር ያለኝ ጉድ ወይም ፋይል ተፖስቷል። እስካሁን አላያችሁትም ብዬ አላስብም። ምክንያቱም በጉጉት ስጠብቁት ነበር። እኔ ፖስትልኝ ብዬው ነበረ። በቃሉ መሰረት ዛሬ ፖስት አለው ብሎ ነበረ፣ ፖስቷል። መቼም የኔን ቪዲዮ የኔን ጉድ የኔን ፋይል ለማየት ያልጓጓ ያልጠበቀ ያልተዘጋጀ ሰው አልነበረም። ሁላችሁም አይታችሁታል ብዬ አስባለሁ። ምናልባት ያላየው ሰው ይኖር፣ ምናልባት ያልሰማ ሰው ይኖር። እንደዛ ከሆነ አዳምጡት። 1 2 3 ፋሚሊ በመጀመሪያ በጣም ይቅርታ አድርጉልኝ። እኔ ሄለን እንደዛ ብላ መጀመሪያ ላይ ብዙ ነገር ስላለችኝ እልህ ይዞኝ ተናድጄ ተበሳጭቼ ማስፈራራት ፈልጌ እንጂ ሄለን እኔን ጋር ምንም አይነት ጉድ የላትም። በእርግጠኝነት አሁን ብታገኙ ብትደበድቡኝ ይቀላችኋል። በእርግጠኝነት ማታ ባይሆን ላይቭ ላይ ገብቼ ይቅርታ ጠይቃችኋለሁኝ። ይሄን ነበር እንደዚህ ስትጓጉለት የነበረው። እስማ ስታሳዝኑ በጣም ነው ያሳዝናችሁኝ። ግን እኔ እውነቴን ነው፣ እኔ ራሴ እንደናንተ አላሳዝንም። እውነት በጣም ያዘንኩላችሁ። የዚህን ያክል ጓብታችሁ የዚህን ያክል ተዘጋጅታችሁ እንዴት እንደዚህ ያደርጋችኋል? እኔ ራሴን አውቀዋለሁ። ስለዚህ አትጨናነቁ ያልኳችሁ ቤተሰቦች የነበራችሁ ለኔ የተጨነቃችሁልኝ እውነት እግዚአብሔር ይጨነቅላችሁ። ለኔ እንደተጨነቃችሁት እግዚአብሔር ለእናንተ ይጨነቅላችሁ። ማርያምን በጣም ነው ያስደስታችሁ። እኔም ደግሞ አላሳፈርኳችሁም። አትፍሩ። እኔ ጋር ምንም አይነት ጉድ የለም፣ እሱ ጋር ምንም የተቀመጠ ፋይል የለኝም ብያችሁ ነበረ። ይኸው አላሳፈርኳችሁም። ማርያምን በራሴም በእናንተም ኮርቻለሁ። አብራችሁን ከመጀመሪያው ጀምራችሁ የነበራችሁን ሰዎች እንኳን ደስ አላችሁ። ግን እንደው እውነት እንደው ኖሮብኝስ ቢሆን አስባችሁታል? ግን ወንድ ልጅ አስባችሁታል? ግን ፍቅረኛ ብላችሁ የያዛችሁት ሰው ቀን ጠብቆ ጉድጓድ ምሶ ሲቀብራችሁ አስባችሁታል? እኔ ገላችሁን የምታጋሩት ሰው የኔ ብላችሁ የያዛችሁት ሰው ቀን ጠብቆ ጉድጓድ ምሶ ሊቀብራችሁ ሲዘጋጅ አስባችሁታል? በስመ አብ ወንድ ነኝ ግን እኔ አታውቁም። ወንድ ነኝ እኔ ማለት እውነት በራሴ ቆርጬ ጀግና ነኝ። ጌታ ነው ወንድ። እኔ ከራሴ አልፌ ለሰውም ቢሆን በቃ ተምሳሌት ነው ብዬ አስባለሁ። እውነት ግን ጠላቶቼ እንዲህ አሰፍሰፋችሁ ስትጠብቁት የነበረው ቪዲዮ ባለመለቀቁ ምን ያክል ነው የተጎዳችሁት? ምን ያክል ነው የተንጨራጨራችሁት? እሱን እንደዛ ስትጠብቁት ከመጀመሪያው ሰስፔንስ ሆናችሁ መጨረሻው ሳያምርላችሁ ሲቀር ምን ተሰማችሁ? ምንድነው የተሰማችሁ? ማለት እንደው ስሜታችሁን ብታጋሩ ማወቅ ፈልጋለሁ። ማርያምን ቅጥል ነው ያላችሁት አይደል? የኔን ጉድ ለመስማት ተዘጋጅታችሁ ሳትሰሙ ሳይለቅላችሁ ቀርታችሁ ቅጥል አላችሁ አይደል? አንጀታችሁ እንዴት ነው እርር አለ? ብታገኙት እንደው አስቡትኝ ምን እንደምታረጉ ልጁ። ግን የሌለኝ ጌት ያምጣ። ቢኖረኝ እኮ ሲጀመር ፖስት ስለምንጠብቅ ኦኬ አሲዘሃለሁ። ስሜን አጥፍተህ ሳትፖስት ቪዲዮዬን ያለብኝ ጉድ ሳትፖስት ይቅርታ አልፈልግም፣ እኔ ይቅርታ አልፈልግም ብዬ ስላልኩት ፖስት እውነታውን አወጣ። ምክንያቱም እኔ አማራጭ ነበር የሰጠሁት፣ ወይ አሲዘሃለሁ ወይ ቪዲዮን ፖስትልኝ ብዬው ነበረ። ከምያዝ እውነታውን እናገራለሁ ብሎ እውነታውን አወጣ። እንግዲህ ለእናንተ ብሎ አቀነባባይ ልክ አይፖስትላችሁ። እውነት ግን ከእውነት አይቀርም። አትሽወዱ ቤተሰብ፣ አትሽወዱ። እውነት ከእውነት አይቀርም፣ አይጭም ቢሆን ማለት ነው። አንድ ነገር ልንገራችሁ ሴቶች፣ ዛሬ ፍቅር ውስጥ ያላችሁ ጥንድ ሆናችሁ አንድ ልብስ ለሁለት እንልበስ የምትባባሉ ሰዎች፣ በረዶ እንቁላ የምትሉ ሰዎች ጸብም እንዳለ አስቡ። ዛሬ ፍቅር ውስጥ ያላችሁ ሰዎች ምንም አያደርገኝም የምትሉት ሰው በእጃችሁ ያለ ሰው ተጠንቀቁ። ማርያምን ተጠንቀቁ። ነገ ላይ ስትጣሉ ሚዲያ ላይ አውጥቼ ልፖስተው ወይ ገንዘብ ካልሰጠሽኝ ምናምን እያለ የሚያስፈራራሽን ወንድ ይሆናል በእጅሽ ያሽ። ፍቅር አትፋቀሩ አይደል? ተፋቀሩ፣ ግን ራሳችሁን ጠብቁ። ማርያምን ገላችሁን ጠብቁ። ቪዲዮ አታውሩት። ይሄ ራቁት ምናምን ነገር የሚባል ነገር በቃ ለወንድ ልጅ አምናችሁ እንትን አትበሉ። ገላችሁን አትላኩለት። አያችሁ አሁን እኔ ኖሮ ቢሆን ይሄ ልጅ ከማሸማቀቅም አልፎ ገሎኛል። እኔን ኖሮኝ ቢሆን ገሎኛል። ምናልባት እኮ እኔ አሁን ኖሮኝ ቢሆን
ልፖስተው እያለ በሚዲያ ስሜት ሲያጠፋ ራሴን ላጠፋችን ነበረ። እሺ አስባችሁታል? አለኝ አመንኩት ብዬ የኔ ፍቅረኛ ነው ብዬ የኔ ራሴ ሰው ነው ብዬ ያስኩት ሰው ጉድ አለብሽ ብሎ ሲያስፈራራኝ እኔ ራሴን ስለማውቀው አልፈረመም። ራሴን አውቀዋለሁ። ለምን እፈራለሁ? አልፈረመም። ግን ያለበትስ ነው እንደው ኖሮስ ቢሆን ሌላ ሰው ቢሆን በኔ ቦታ ያለው የሰው አፍን የሚፈራ ሰው ቢሆንስ በኔ ቦታ ያለው ይሄ ልጅ እኮ ነፍስ አጥፍቷል ማለት ነው። በዛ አይነት አንድ ነገር ወቁ። እኔ ሰውን አትፋቀሩ፣ አትዋደዱ፣ አትጋቡ አልልም። እኔ ስላልተሳካልኝ እናንተ አይሳካላችሁ ማለት አይደለም። ይህ ሁላችንም ህይወት ይለያያል። ሴት ጥሩ እንዳለ ሁሉ መጥፎም አለ፣ ወንድ ልጅ መጥፎ እንዳለ ሁሉ ጥሩም አለ። ግን መጠንቀቅን የመሰለ ነገር የለም። ተጠንቀቁ፣ ራሳችሁን ጠብቁ። ሰውን አትመኑ። እኔ መኑ አለኝ። ተፋቀሩ፣ ተዋደዱ፣ አትመኑ በሰው። ምናልባት ፍቅር ከእምነት ይጀምራል። አዎ ከእምነት ይጀምራል። ግን እኔን እሱ ጋር አስቀምጬ ላምን አልችልም። በዚህ በ11ኛው ሰዓት እኔ ማንንም አላምንም። እንኳን የሰውን የራሴን ባህሪ ነገ የሚቀየር ሊሆን ይችላል አላምነውም። እልሙሂም ሴቶች ራሳቸውን ጠብቁ። ኤርሚ ግን እውነቱን ስላወጣልኝ አመሰግናለሁ። ምንም ያክል ክፉ ብትሆንም ምን ያክልም እንደዛ አይነት አስቀያሚ ንግግር ብትናገረኝም እውነቱን ስላወጣልኝ አመሰግናለሁ። ያልኩበት ደግሞ ምናልባት አማራጭ ሰጥቼ ሊሆን ይችላል እውነቱን ያወጣው። ግን እሱንም አስበህ ስላወጣ ምንም አታመጭም በሚል ተልካሻ ምክንያት ንግግር ስላልጨመርክ በዚህ ስለቋጨህልኝ ከአንተ ጋር ያለ ነገር በዚህ ስላበቃ አመሰግናለሁ። ያው በቤተሰቦች ፊት ማለት ነው አመሰግናለሁ ብያለሁ። ግን ይሄ ቪዲዮ አንተ እንደዚህ የምትጎርረው እንደዚህ የምታስፈራረው ቪዲዮ መቼም ቢሆን ሊጠፋ አይችልም። ለወደፊት ቪዲዮ ጠንቅ ነው የሚሆነው። የኔም ስም እንዲጠራልኝ የፈለኩት ለወደፊት ህይወቴ አደጋ ላይ እንዳይጥለኝ ስለፈለኩ ነው። ስሜ እንደጠፋ ሁሉ በዚህ መልኩ እንዲጠራ ፈልጋለሁ። የኔ ስም ጉድ አለብሽ ተብዬ ነበረ። ጉዴ ይውጣልኝ በአደባባይ ብዬ ተናግሬ ነበረ። እንግዲህ ምንም ጉድ የለብሽም ብሎ በአደባባይ መስክረውልኛል። ራሱ ስሜን አጠፋ፣ ራሱ ስሜን አጠራ። እኔም የፈለኩት ይሄንን ነው፣ ሌላ ነገር አልፈለኩም። ከእሱ ጋር ያለኝ ግንኙነትን ይሄ የመጨረሻ እንዲሆን ነበር የፈለኩት። ተጠናቋል። አዎ ችግራችንን በአደባባይ ነው የወጣው። እንዲያልቅም የፈለኩት በአደባባይ ነው። ሌላው እኔ በራሴ ከመኩራት የተነሳ እግዚአብሔርን በቃ ምን ያክል ኩራት እንደተሰማኝ አታውቁም። ስላወቃችሁልኝ እኔ ከበፊቱ በራሴ እኮራለሁ፣ በራሴ ተማመናለሁ። ግን እናንተ ደግሞ በደንብ ስለተረዳችሁኝ አሁን በቃ ምናልባት ደግሞ አለባት ብላችሁ ያሰባችሁትም ሰዎች ታው እያላችሁ ስትመክሩት ነበረ። እባክህ እናት አለህ ልጅ እናት አለህ እህት አለህ አትፖስት እያላችሁ ስትመክሩት ነበረ። እኔ ያለብኝ መስላችሁ ለእኔ ያዝናችሁ ከተበዳይ ጎን ቆማችሁ ስትከራከሩ ነበርና ለእናንተ እግዚአብሔር ይቁምላችሁ። እንደው እኔ ለመጥፎ ነገር እንደሌለብኝ ለራሴ ነግሬዋለሁኝ፣ ለእናንተም ነግራችኋለሁ። በራሴ ተማምኛለሁ። ግን እናንተ ፈጣሪ ያክብርልኝ፣ በእውነት ፈጣሪ ያክብርልኝ እና ይኸው ነው እንግዲህ ህይወት ይቀጥላል። እስካሁን የነበረው ይሄ መመላለስ ምናምን እዚህ ጋር ተቋርጧል። ድራማ ነው ምናምን ለምትሉት ደግሞ እናንተን በፈለጋችሁት መልኩ ተውኑት፣ በፈለጋችሁት መልኩ ሳሉት። ብቻ የኔ ስም እንደዚህ እንደደፈረሰ እንደተበላሸ እንዲጠራልኝ ነበር የፈለኩት። ጠርቶልኛል ስሜ። እኔም በራሴ እኮራለሁ። ምክንያቱም በራሴ ስለምተማመን ቪዲዮን አውጣ ስላልኩኝ ወጥቶልኛል። ሌላ ሰው ቢሆን ግን ይሄ ያደርግ እርግጠኛ ስለሆንኩ ነው። ምናልባት አቀናብሮ ይለቅብኛል በሚል ተልካሻ ምክንያት መሸሽን የሚመርጡ ሴቶች ስላሉ እንደዛ ባታደርጉ፣ ብትጋፈጡ፣ ራሳችሁን ተማምናችሁ ብትጋፈጡ ችግራችሁን መፍትሄ አታጡ ያስባሉ። ስለዚህ ችግርን አትፍሩ። እኔ እግዚአብሔርን በጣም ደስ ብሎኛል። በራሴ ቤተሰብም እንደዚህ ሲያክል ስላገኘው ደስ ብሎኛል።